ይመስገን። አመስግኑት እግዚአብሔር። እና በአጭር ጊዜ ውስጥ እጅግ በጣም ትልልቅ ልማቶች እየተሰሩ ነው ያሉት። ይህ የምትመለከቱት ደረጃ ገደል ነበርና የምታውቁት መውጣት በጣም አስቸጋሪ ነበረ። በአጭር በሁለት ወር በሶስት ወር ውስጥ ተሰርቶ ያለቀ ነው። በዚህ በኩል የምትመለከቱት ህንፃ ክረምት ላይ ተጀምሮ አሁን የምትመለከቱት ደረጃ ደርሷል ማለት ነው። እንግዲህ ሌሎች ቦታዎች ላይ 10 ዓመት 20 ዓመት የሚፈጅ ፕሮጀክት ነውና ክረምት ተጀምሮ በሶስት ወራት ውስጥ የምትመለከቱት ህንፃ አሁን ያለበት ደረጃ ደርሷል። በስተምስራቅ በኩል ደግሞ እንዲሁ ትልቅ ቤተ መቅደስ ተሰርቶ በሁለት ዓመት ባልሞላው ውስጥ የጉልላቱ መስቀል መስከረም 17 ወጥቷል። የፊኒሽንግ ስራ እየተሰራ ነውና ጥር 13 እንደ እግዚአብሔር መልካም ፈቃድ ይመረቃል ብለው የልማት ክፍሉ በጥንካሬ እየሰሩ ነው ያሉት በዛም በኩል እንዲሁ ትልቅ ለህዝብ የሚያገለግል ሁለገብ ባለ ሁለት መቀመጫ መዘጋጃ ቤትም አምና የተሰራ ነውና ይህ የምትመለከቱት መብራትም አልነበረው። ገዳሙ ሰበካ ጉባኤ አስተዳደሩ የልማት ክፍሉ በጋራ በመሆን በቤተ ክርስቲያኑ ሙሉ ወጪ መብራት ተዘርግቶ ከ4 ሚሊዮን ብር በላይ በፈጀ ይሄ 24 ሰዓት ተጠቃሚ አድርጓል። ይሄን ብቻ ለዚህ ቦታ ላይ የውሃ እጥረት አለና ይህን የውሃ እጥረት ለሚመጣው ምዕመን ተደራሽ ለማድረግ በገዳሙ ወጪ በገዳሙ ልማት ክፍል የከርሰ ምድር ውሃ ወጥቶ የመስመር ዝርጋታ በመሰራት ላይ ይገኛልና ይህን የመሰሉ በጣም ታላላቅ ፕሮጀክቶች በአጭር ዓመታት በልማት ክፍሉ በሰበካ ጉባኤው አስተዳደር እየተሰራ ያለው ነውና ምናልባት 50 ሎሚ ለ50 ሰው ምንድን ነው ሸክም ይሆናል፣ ጌጥ ነው አይደለ? ለአንድ ሰው ሸክም ይሆናልና ልማት ክፍሉ እኛ ባሮቹ ተነስተን እንሰራለን የሰማይ አባታችን ያከናውንልናል ብለው የጀመሩት ፕሮጀክት ዛሬ ከፍጻሜ ላይ ደርሷልና ሁላችሁም ማገዝ የምትፈልጉ ስለት ያላችሁ አስራት በኩራት መስጠት የፈለጋችሁ ልማቱን ማገዝ የፈለጋችሁ ለ10 ደቂቃ ብቻ ነውና መንፈቅድላችሁ መስጠት ትችላላችሁ። ከዛ በኋላ በዝማሬ እግዚአብሔርን አመስግነን በጸሎት አሳርገን እንሄዳለን። ጉሮሮዬን ታሜ ውጭ ሀገር ሕክምና ላይ ነበርኩ። ካንሰር ሆኖ ነበር። ሰርጀሪ ከተደረገልኝ በኋላ ከባድ የሆነ ጭንቀት ነበረብኝ። ከባድ ነበረ። እመቤቴ ማረቺ ስለቴን 15 ሺህ ብር አስገብቻለሁ ብለው አንድ እናታችን 15 ሺህ ብር አስገብቷል። ዛሬ ተመሰገነ ነበር። ድንግል ማርያም ስለቴን ሰማችኝ። የውጭ ፕሮሰስ ነበረ አስፈጸመችልኝ። ከመውጣቴ በፊት ስለቴን ይዤ መጥቻለሁ። 10 ሺህ ብር አስገብቻለሁ ብሏል አንድ ወንድማችን። እግዚአብሔር ተመሰገነ ይሁንልን። ስለት መስጠት የፈለጋችሁ መባ ይዛችሁ የምታችሁ ካላችሁ ለ10 ደቂቃ ብቻ ስለታችሁን መስጠት ትችላላችሁ። ከዛ ወደ ዝማሬ ነው የምንሄደው። እግዚአብሔር ከሁላችን ጋር ይሁን። ዘማሪ እስራኤል በመካከላችን አሁንም ዝማሬ ያቀርቡልናል። ስለታችሁን አጠገባችሁ ባለው በገዳሙ አውደ ምሕረት ወይም ደግሞ ሙዳየ ምጽዋት መስጠት ትችላላችሁ። ጠዋትን መስጠት ትችላላችሁ። ከጸሎት መልስም መስጠት ትችላላችሁ። ስለተያዛችሁ እየመጣችሁ መስጠት ትችላላችሁ። ጽውራ ማርያም የልቤን መሻት ፈጸመችልኝ ስለቴን 1 ሺህ ብር አስገብቻለሁ ብሏል። ጡቴን አሞኝ ነበር፣ ጡቴን አድናኛለች፣ ስለቴን አስገብቻለሁ ብሏል። እግዚአብሔር የተመሰገነ ይሁንልን። ስጦታችሁን እግዚአብሔር ይቀበልልን። ወደ ዝማሬ እንሄዳለን። ዘማሪ እስራኤል ዝማሬ ያቀርቡልናል። እግዚአብሔር ስጦታችሁን ይቀበልልን። ያጨበጨብን እግዚአብሔር ኃጢአተኛው ድንኳን ቅዱሱ ቆመሃል። ልጄት ነው ብለን እንፈልግሃል። አንተ ስላለህ ቀሏል መከራዬ። ለእኔ ያደረግከው ብዙ ነው ጌታዬ። አንተ ስላለህ ቀሏል መከራዬ። ለእኔ ያደረግከው
የአባቶቻችን አምላክ የእኛም አምላክ አምላካችን ልዑል እግዚአብሔር ስሙ ይክበር ይመስገን። አመስግኑት። እግዚአብሔር የተመሰገነ ይሁንልን። ዝማሬውን ላቀረቡልን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። ለእያንዳንዳችን እግዚአብሔር አምላክ ዝማሬ መላእክትን ያሰማን። አመስግኑት ክርስቲያኑ። ይበቃናል። እንግዲህ እንደ እግዚአብሔር መልካም ፈቃድ የማታው መርሃ ግብራችን እዚህ ላይ ይበቃል። አነሳስቶ ያስጀመረን አስጀምሮ ያስፈጸመን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የጸነ ምህላ ነቢያትን ምህላ ሐዋርያትን ምህላ በውን የተቀበለ አምላካችን የእኛንም ልመናችንን ጸሎታችንን ምህላችንን ዝማሬያችንን ጸሎታችንን ሁሉ ይቀበልልን። የሞቱ ወገኖቻችንን ነፍሳቸውን ይማርልን። በሕይወት ያሉትን ይጠብቅልን። የታመሙትን ይፈውስልን። የተቸገሩትን ሁሉ አምላካችን በቸርነቱ በምሕረቱ ቸርነቱን ምሕረቱን ሰላሙን ይስጥልን። ለሀገራችን ለኢትዮጵያ ጽኑ ሰላምን ይስጥልን። ሃይማኖታችን ይጠብቅልን። የልቦናችን መልካም መሻት ይፈጽምልን። ሰላም የዋለን አምላካችን ሰላም እንዲያሳድረን እኛ በልጅነት እሱም በአባትነት እንዲህ እያልን አመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ ሰላም እንልሻለን፣ ሰላም እንልሻለን፣ ሰላም እንልሻለን። አያሌው